ሰላም እንዴት ናቸው ቻናል ቤተሰቦች? ዛሬ አሪፍ መረጃ ይዤላችሁ መጥቻለሁ ማለት ነው። የሁላችንም ችግር የሆነውን አሪፍ መረጃ ነው ይዤላችሁ የመጣሁት። ቪዲዮውን ላይክ በማድረግ ግን ለብዙ ሰዎች እየደረሰልኝ ስላልሆነ ቪዲዮውን ላይክ በማድረግ እንድትጀምሩት በትህትና እጠይቃችኋለሁ ማለት ነው። ይሄ ምንድነው? የዛሬው መረጃ ቪዲዮ ስንመርጥ ፐብሊክ እያደረግን የምንመርጥ ልጆች ፐብሊክ ማድረግ የለብንም ነው። ለምሳሌ ብዙዎቻችን እንዴት እንደምናደርግ ላሳያችሁ። ለምሳሌ ቪዲዮውን ከመረጥን በኋላ ከላይ እንደምታዩት ተምኔላችን ካስተካከልን በኋላ ርዕሱንም እዚህ ላይ ከጻፍንና ካስተካከልን በኋላ እዚህ ላይ ደግሞ እንደምታዩት ለህፃናት መሆን አለመሆኑን ይሄኛውንም ካስተካከልን በኋላ መጨረሻ ላይ ፐብሊክ እንደሆነ ነው የምንተወው ማለት ነው። ይሄ ፐብሊክ የሚለውን ቪዚቢሊቲ የሚለውን የምታዩት ከሆነ ፐብሊክ ላይ እንደበራ ነው የምንተወው ማለት ነው። ስለዚህ ይሄ ስህተት ነው። በጣም ብዙ ነገር ነው ለቻናላችን ጉዳት የሚያመጣው ማለት ነው። እሱ እንዴት እንደሆነ አሳያችኋለሁ። ፐብሊክ የምታደርጉት ግን ፐብሊክ ማድረግ ያለባችሁ አንድና አንድ ነገር ብቻ ነው። እሱም መቼ ነው የምታደርጉት? ቪዲዮ ለምሳሌ ለዛሬ ከሆነ በጣም ወቅታዊ የሆነ ሲዝናል የሆነ ቪዲዮ ከሆነ ከተወሰነ ለምሳሌ አንሊስትድ የምታደርጉት ለተወሰነ ደቂቃ ሊሆን ይችላል። ለተወሰነ ደቂቃ አንሊስትድ ታደርጉና ዜን ከአንድ ደቂቃ በኋላ ዙራችሁ መልሳችሁ ፐብሊክ ታደርጉታላችሁ ማለት ነው። ግን በታምር ለመጀመሪያ ጊዜ ፐብሊክ አድርጋችሁ ቪዲዮአችሁን አፕሎድ ማድረግ የለባችሁም። ከዚያ ውጭ ምን ማድረግ ነው ያለባችሁ? አንሊስትድ አድርጋችሁ አፕሎድ ነው ማድረግ ያለባችሁ ማለት ነው። ይሄም እንዴት እንደሆነ እያንዳንዱን አንሊስትድ ማድረጋችን ምን ያህል ጥቅም እንዳለው ምን እንደሆነ ምናምን አሳያችኋለሁ ማለት ነው። እሺ አንሊስትድ ማድረጋችን የመጀመሪያው ጥቅም ምንድነው? ቪዲዮ አንሊስትድ አድርጎ መጫን የቅጅ መብት ኮፒራይት ጥሰት መኖሩን ለማወቅ ፍጹም ጥሩና አስፈላጊ መረጃ ነው የሚለው። ይሄ ምንድነው? ለምሳሌ ቪዲዮን አንሊስትድ አድርገን ከጫንነው በኋላ ቪዲዮ ኮፒራይት አለበት የለበትም የሚለውን ቸክ ያደርጋል ማለት ነው። ስለዚህ ኮፒራይት ካለበት እንኳን ፐብሊክ ስለማናደርገው ለእንትናችን ምንም አይነት ጉዳት አይኖረውም ማለት ነው። ፐብሊክ ካላደረግነው ድረስ የሆነ መልእክት ይልክልናል፣ ኖቲፊኬሽን ይልክልናል። ስለዚህ ኖቲፊኬሽን ላከልን ማለት ደግሞ አንሊስትድ ስለሆነ ፐብሊክ ስላልሆነ ቻናላችን ምንም ጉዳት አይደርስበትም ማለት ነው። የመጀመሪያው ጥቅም ይሄ ነው። የተለያዩ ሙዚቃ ባክግራውንድ ሙዚቃ ምናምን የተጠቀምናቸው ነገሮች ስለሚኖሩ የራሳችን ስራ ነው ብለንም መሸወድ የለብንም ማለት ነው። የመጀመሪያው እሱ ነው። የሁለተኛው ደግሞ ቪዲዮ አንሊስትድ ሆኖ በሚቆይበት ጊዜ ምንድነው የዩቲዩብ ቅጅ መብት ለምሳሌ ቢገኝ ምን ታደርጋላችሁ? ለምሳሌ ጥሰት ያለበትን ማስወገድ እንችላለን ማለት ነው። አንደኛ ቪዲዮ አፕሎድ ስላልሆነ አንሊስትድ ሆኖ ስለሆነ አፕሎድ የተደረገው ጥሰት ካለበት ያንን ጥሰቱ ምናምን በስነ ስርዓት በሚገባ ማስተካከል እንችላለን ማለት ነው። ሶስተኛው ደግሞ ምንድነው የቻናልን ደህንነት መጠበቅ ነው። የቅጅ መብት ጥሰት ያለበት ቪዲዮ ለምሳሌ ቢሆን ኖቲፊኬሽን ስለሚልክላችሁ ያንኛውን ስለምታስተካክሉት ምንም አይነት ስትራይክ ወይም ኮፒራይት ክሌም አይፈጠርባችሁም ማለት ነው። አራተኛው ደግሞ አንሊስትድ ማድረግ ምን ይጠቅማል መሰላችሁ? ለምሳሌ የምትፈልጉት ሰው ብቻ እንዲያየው የምታደርጉበት ነው። ለምሳሌ ለድርጅታዊ ለትምህርት ምናምን ሊሆን ይችላል እና ዩቲዩባችሁ ሲገቡ ማንም ሰው አያየውም። ነገር ግን በውስጥ በኩል ስለሚላክ ፕራይቬት ወይም አንሊስትድ ተደርጎ ይላክና የሚፈልግ ብቻ እንዲማርበት የምናደርግበት መንገድ ነው ማለት ነው። ከዚህ በተጨማሪ ደግሞ የቻናል ቤተሰቦች አንሊስትድ ማድረጋችን ምን ጥቅም አለው? ዩቲዩብ በኳሊቲ ቪዲዮውን ፕሮሰስ እንዲያደርግልን ማለት ነው። ፕሮሰስ ያደርገዋል። ቪዲዮውን እንደጫነው ምንድነው የሚያደርገው? ዩቲዩብ ፕሮሰስ ያደርግና ለማን ነው የሚገባ ይሄ ነገር ለእነማን ነው ይሄም ቪዲዮ ብዙ ጊዜ የሚያዩ እንደዚህ አይነት እንደለቀቃችሁት ያለ ቪዲዮ እነማን ናቸው የሚያዩ የሚለውን ፕሮሰስ ያደርግና ሃይ ኳሊቲ ምናምን ያደርገውና ዜን ለማድረስ ፕሮሰስ አድርጎ ለሚፈልጉት ሰው ለማድረስ ለሱ ዲስትሪቢዩት ለማድረግ ጥቅም ይኖረዋል ማለት ነው። ስለዚህ ለዩቲዩብ ጊዜ ስንሰጠው በኋላ ቪዲዮአችን ፑሽ ይደረጋል ማለት ነው። ለምንፈልገው ሰው ለሚያስፈልግ ሰው እሱ ፑሽ ለማድረግ ይቀለዋል ማለት ነው። ከዚያ ውጪ ግን ተሎ ዝም ብለን አንዴ ፐብሊክ ካደረግነው እሱን ፕሮሰስ ለማድረግ አይመቸውም። ቪዲዮ ልቅ ይሆናል ማለት ነው። ስለሚሆን በጣም አስቸጋሪ ነው። በተለይ የኮፒራይት ችግር በተለይ ሌላ ቪዲዮ ምናምን ወይም ባክግራውንድ ሙዚክ ምናምን ገብቶብን ሊሆን ስለሚችል ቪዲዮ እንትናችን ዩቲዩባችን አደጋ ላይ ይወድቃል ማለት ነው። ስለዚህ ከዚህ ራሳችንን ለመጠበቅ ምን ማድረግ አለብን? አንሊስትድ አድርገን አፕሎድ ማድረግ አለብን ማለት ነው። ስለዚህ የቻናል ቤተሰቦች አንሊስትድ ካደረግነው በኋላ ደግሞ እንደነገርኳችሁ ለሁለት ሰዓት ቢያንስ ለሁለት ሰዓት ቢበዛ ደግሞ ለ24 ሰዓት አንሊስትድ ካደረግነው በኋላ ምንድነው ማድረግ ያለብን? እንደዚያው እንዳለ መቆየት የለበትም። ስለዚህ ምን ማድረግ አለብን? ወደ ፐብሊክ መቀየር አለብን ማለት ነው። እሱን ደግሞ ወደ ፐብሊክ እንዴት እንደምንቀይር አሳያችኋለሁ። ለዩቲዩብ ጊዜ ከሰጠነው በኋላ እንደነገርኳችሁ አሁን አንሊስትዱን መመለስ ስላለብን እንዴት እንደምናደርግ አሳያችኋለሁ። ወደ ቪዲዮ ትገቡና ዩቲዩባችሁ ገብታችሁ ወደ ቪዲዮአችሁ ከገባችሁ በኋላ የዚህን እንደዚህ ይዘረዘሩላችኋል ማለት ነው። እኔ ለምሳሌ እናንተ ለማሳየት አንሊስትድ ያደረኩት አለኝ። ያው ያበደ ሎጎ እና ተምኔል አሰራር ፍጠኑ ምናምን የሚለውን ይሄ ማለት ነው። ይሄ አንሊስትድ የሆነ ነው እንደምታዩት።
ስለዚህ እሱን ወደ መመለስ አለብኝ። አሁን ብዙ ጊዜ ሰጥቼዋለሁ ምናምን ያልኳችሁን እንደነገርኳችሁ አንሊስትድ አድርጌ ነው አፕሎድ ያደረኩት ማለት ነው። አሁን ወደ ፐብሊክ እንዴት እንደምመልሰው አሳያችኋለሁ። ይቺን 3 ነጠብጣቧን አንዴ እነካለሁ። እሷን አንዴ ትነካና ዜን ኤዲት የሚል አለ። ይቺን እንደምታዩት ይቺን አንዴ እነካለሁ ማለት ነው። ዜን እሱን አንዴ ከነካው በኋላ እንደዚህ ይመጣልኛል። ዜን ርዕስ ማስተካከልም ለምሳሌ የተበላሸ ስም ምናምን ካለም ይሄን ነካ አደርግና ተሳሳተብኝም ካለ እሱን አስተካክላለሁ። ዜን አንሊስትድ የሚል አለ። ይሄን እንደምታዩት ይሄን አንዴ ነካ አድርግና ምን አድርገዋለሁ ፐብሊክ የሚለውን ነካና ዜን ከላይ የባክ ምልክት አለ። እሷን አንዴ ባክ ላትና ከላይ ምን ይመጣልኛል ሴቭ የሚል ይመጣልኛል ማለት ነው። ስለዚህ ይኸው ከታይ ፐብሊክ ብሏል። ከላይ ሴቭ የሚለውን ሴቭ አደርግና ወደ ፐብሊክ መልሰዋለሁ ማለት ነው። ስለዚህ በዚህ መሰረት ቪዲዮአችን አፕሎድ አደረግን ማለት ነው። ስለዚህ በፍጹም ከዚህ በኋላ ይሄ መረጃ የደረሳችሁ በሙሉ ከዚህ በኋላ ፐብሊክ አድርጋችሁ አትምረጡ ማለት ነው። ስለዚህ ቻናል ቤተሰቦች ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። በተረፈ ይመቻችሁ። አመሰግናለሁ።